አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁና ለተወዳጆች በሙሉ እንኳን ለዛሬ አማርኛ ትምህርት በሰላም አደረሳችሁ። አማርኛ ትምህርት ዛሬ የምናየው ስለ ስራ አይነቶች ናቸው። የዛሬን ትምህርት ሳንጀምር በፊት ያለፈው ሳምንት ውስጥ ወይ ደግሞ ባሳለፍነው ትምህርት ውስጥ ስለ ዝምድና ምን እንደሆነና ቤተሰባችን ውስጥ ዝምድና እንዴት እንደሚተሳሰር አይተን ነበረ። ዛሬ ደግሞ የምናየው ስለ ስራ አይነቶች ናቸው። በሀገራችን ውስጥ የተለያዩ ስራ ይኖራሉ። ከዛ የተወሰነ እንጠቅሳለን ማለት ነው። እና በሀገራችን ውስጥ የሚገኝ ስራ ምን ምን እንደሆነ እዚህ ታች ተሰጥተዋል። እነሱም የንግድ ስራ፣ የመንግስት ስራ፣ የእርሻ ስራ፣ የብረት ስራ፣ የእንጨት ስራ፣ የድርጅት ስራና የግንባታ ወይም ደግሞ መሃንዲስ ስራ ይባላል። እነሱ በእያንዳንዱ ትናንሽ ብራንች ወይ ደግሞ ቅርንጫፍ አሉ። ለምሳሌ ንግድ ስራ ስንል ብዙ ንግድ አይነቶች አለ። የመንግስት ስራ ስንልም መንግስት ስራ ብዙ ስራ ነው ያለው። የማስተማርና ማማር ስራ አለ፣ የማስተዳደር ስራ አለ፣ የምን አለ እንደዛ ማለት ነው። የእርሻ ስራም ስንልም እንደዛ ነው። ያው የመራባት ስራም አለ። ሆጂ ሆርሲሳ ጀቹዳ ስቲን ደበሌ መለዳ ከናፉ ኢንሻአላህ ሐላ ከናን በሩምሰ ከሰን ወርደፉ ደንደሰን በዚህ መልክ ትምህርታችሁን በደንብ መከታተል አለባችሁ እንላለን። በቀጣዩ ትምህርት እስከምንገናኝ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።